የሰው ልጅ ከዓለም ፍጥረት ጀምሮ ምንጊዜም ጥበብን፣ ኃይልንና ዘላለማዊነትን ሚስጥርን ይፈልጋል። ነገር ግን ከጥንታዊ ነገሥታት ሁሉ የላቀው ጥበበኛው ንጉሥ ሰለሞን የእነዚህ ሁሉ ቁልፍ የሆነው አንድ መስሪያ ነበረው ይባላል። የተሰወረውን ዓለም የሚገዛ ከአጋንንት ከነፍሳትና ከእንስሳት ጋር የሚያነጋግር የታላላቅ ነገሥታት ታሪካዊ ቅርስ፣ ያ ታምረኛ ቀለበት። የሰው ልጅ ታላቅ የሆኑ ምስጢሮችን የሚደብቅ አስማታዊ ማህተብ አለበት ተብሎ ይነገራል። ታዲያ ይህ ቀለበት ምንድን ነው? ታላቅ ኃይሉስ ከየት የመጣ ነው? ከዘመናት በኋላ ከኢትዮጵያ ታሪክ ጋርስ እንዴት ተያያዘ? እና ከሁሉም በላይ ዛሬስ የት ተሰወረ? ታሪክ አጥፊና ቀባሪ የሌለው እውነት ነው። ዛሬ ወደ ጥንታዊ ዘመን ተጉዘን የጠቢቡ ንጉሥ ሰለሞንን ቀለበት ተአምራዊ ዓለምን አብረን እንቃኛለን። እስከ መጨረሻው ከእኛ ጋር ይቆዩ። ይህ ቅዱሳን ቲዩብ ነው። ሰለሞን የእስራኤል ንጉሥ የንጉሥ ዳዊት ልጅ በእግዚአብሔር የተሰጠው ለየት ያለ ጥበብ ባለቤት። ነገር ግን አፈ ታሪክ እንደሚለው ይህን ጥበብና ታላቅ ስልጣኑን የሚያጠናክር አስማታዊ ቀለበት በእጁ ላይ ያጠልቅ ነበር። ይህ ቀለበት ተራ ጌጥ አልነበረም። በእርሱ ላይ የተጻፈ የሰለሞን ማህተብ የሁሉ ነገሮች መግዣ ቁልፍ ነበር። ይህ ማህተብ በሰማያዊና በምድራዊ ፍጥረት ላይ ፍጹም ቁጥጥር ይሰጠው ነበር። ትልቁ ተአምር የሚመጣው እዚህ ላይ ነው። ሰለሞን በዚህ ቀለበት ኃይል አማካኝነት ከሰው ዓይን የተሰወረ አጋንንትን፣ ጂኒዎችን ማስገደድ ችሏል። እነዚህ አጋንንት ደግሞ በኢየሩሳሌም ታላቋን ታምረኛውን የእግዚአብሔር ቤተ መቅደስ እንዲገነባ አስገድዷቸዋል። ቤተ መቅደሱ ሲገነባ ምንም አይነት መጥረቢያ ሆነ መዶሻ ድምፅ አልተሰማም ይባላል። ይህም የሆነበት ምክንያት ድንጋዮች በአጋንንት ኃይል ከሩቅ ተቀርጸው ተስተካክለው ስለመጡ ነው። ከቀለበቱ ኃይል በላይ ጥልቅ የሆነ ትርጉም የያዘ አንድ ታሪክ አለ። ሰለሞን ጥበበኛ ሆኖ ሳለ ታላቅ ሀብትና ክብርን ሲያገኝ ትዕቢት እንዳይወርሰው በመፍራት ከአገልጋዮቹ መካከል በደስታም ሆነ በሐዘን ጊዜ የሚጠቅም ዘላለማዊ መልእክት እንዲጽፉበት ይጠይቃል። አገልጋዩም በመጨረሻ ቀለበቱ ላይ የከተበው ሐረግ ጌታ ሆይ ይህም ያልፋል የሚል ነበር። ሰሎሞን በታላቅ ድልና ደስታ ጊዜ በትዕቢት ከመነፋት እንዲሁም በታላቅ ችግርና ፈተና ጊዜ በተስፋ ከመቁረጥ የሚያድነው ይህ ሐረግ ነበር። የቀለበቱ ታላቅ ኃይል የፍጥረታት መግዣ መሆኑ ሳይሆን የሰው ልጅ ዕጣ ፈንታ ዘላለማዊ እንዳልሆነ የሚያስታውሰው ፍልስፍና ነበር። የቀለበቱ ታሪክ ከኢትዮጵያ ጋር ያለው ትስስር ግን ልዩ ነው። በእኛ ታሪክ በክብረ ነገሥት መጽሐፍ እንደተገለጸው የሰለሞን ታምረኛ ቀለበት በንግሥተ ሳባ ማክዳ በኩል ወደ ኢትዮጵያ እንደመጣ
ይታመናል። ይህ ቀለበት በዘመናት ውስጥ በኢትዮጵያ ዘር ሲተላለፍ የቆየ የመንግስቱን ኃይል የሰሎሞናዊ ሥርወ መንግስትን ሕጋዊነት ማረጋገጫ ተደርጎ ይቆጠር ነበር። ከቅዱሳን ነዋያት በላይ የታላቅ ቃል ኪዳን ምልክት ነበር። ነገር ግን ይህ ቀለበት ኃይለ ሥላሴ ከስልጣን ከተወገዱ በኋላ የት እንደገባ ማንም በእርግጠኝነት የሚያውቀው ነገር የለም። በጦርነት ተወስዷል? በቤተ መንግሥት ሚስጥራዊ ክፍል ውስጥ ተቀብሯል? ወይስ አፍላ ታሪኩ እንደሚለው አንድ እንግዳ ሰው ተረክቦታል? እዚህ ላይ ነው ሚስጥሩ ትልቅ የሚሆነው። የዘመናችን አፈ ታሪኮች እንኳን ታምረኛውን ቀለበት ወደ ዝነኛው የሬጌ አርቲስት ቦብ ማርሌ እጅ ገብቶ እንደነበር ይጠቅሳሉ። ይህም ለምን በድንገት የኢትዮጵያ ታሪክና ቅድስናን በከፍተኛ ሁኔታ እንደሚያደንቅ የሚጠቁም ነው። ይህ ሁሉ ግን በይፋ ያልተረጋገጠ ምስጢር ነው። የሰሎሞን ቀለበት የዘመናት ታሪክ፣ የጥበብ ፍልስፍናና ምስጢራዊ ኃይል ድብልቅ ነው። ዛሬም የጠቢቡን ንጉሥ ውርስ፣ የኢትዮጵያውያን ጥንታዊ ትስስርና የሰው ልጅ ጥንካሬና ድክመት ሚዛን ሆኖ ቆሟል። ቀለበቱ በሰው እጅ ይሁን በምድር ተቀብሮ ይሁን ኃይሉ መልእክቱ ግን ዘላለማዊ ነው። ደስታም ሲመጣ ይህም ያልፋል የሚለው የጥበብ ድምፅ ዛሬም የሕይወት መሪ ነው። እናንተስ ምን ትላላችሁ? ይህ ታምረኛ ቀለበት ዛሬ የት ይገኛል ብላችሁ ታስባላችሁ? በዓለም ላይ ካሉ ምስጢሮች ሁሉ እጅግ የተሰወረ ይህ ቅርስ ማን ጠባቂ ይሆን? ሐሳባችሁንና አስተያየታችሁን በኮሜንት ስር አካፍሉ። ሰብስክራይብ በማድረግ ደውሉን በመጫን በሚቀጥለው ምስጢራዊ ጉዟችንን ከእኛ ጋር አብራችሁ ቆዩ። ይህ ቅዱሳን ቲዩብ ነው።